ሰላም ጤና ይስጥልን። እንደምን ከረማችሁ? እንዴት ዋላችሁ? እንዴት አደራችሁ? በያላችሁበት ዛሬ ለየት ያለ ዝግጅት ይዤላችሁ ቀርቤያለሁ። አጠር ያለ ነው። እሱ ምንድነው? አቶ ጀዋር መሐመድ ላለፉት 2 ወራት በአውሮፓ በአሜሪካ እንዲሁም በካናዳ ሀገር የተለያዩ ህዝባዊ መድረኮችን በማዘጋጀት የተለያዩ ንግግሮች ከደጋፊዎቻቸው ጋር ገለቶማ ቱር በሚል ፕሮግራም ማቅረቡን ሁላችንም የምናስታውሰው ይሆናል። እኔም የገለቶማ ቱር ከአውሮፓ እስከ ካናዳ ድረስ ተከታትዬ 15 ገጽ የሚሆን ምጥን ጽሁፍ ወይም ብሪፍ ሰመሪ አዘጋጅቻለሁ። ያንንም ጽሁፍ ከነገ ጀምሮ በ4 ክፍል የተከፋፈለ ለአድማጭ ተመልካቾች በጽሁፍ የሚደርስ ይሆናል፣ ማህበራዊ ሚዲያ ላይ ማለቴ ነው። ለዛሬው ክፍል 1ን እንደሚከተለው ለመተረክ እሞክራለሁ። ይሄ ፕሮግራም ለሌሎቹ እንዲደርስ ሼር በማድረግ ላይክ በማድረግ ለወዳጅ ዘመዶቻችሁ እንድታደርሱ በትህትና ጠይቃለሁ። ከኔ ጋር ቆዩ። እሺ በጣም አመሰግናለሁ። ይሄም ጽሁፍ የተዘጋጀው የጀዋር የፖለቲካ መንገድ የሚል ነው፣ ወይም የጀዋር አዲሱ መንገድ ማለት ይቻላል። የመጀመሪያውን ክፍል እንደሚከተለው ለማንበብ እሞክራለሁ። የጀዋር መንገድ። አቶ ጀዋር መሐመድ በዘመነ ኢህአዴግ በወጣትነት እድሜያቸው ህዝባዊ አመጽ አቀጣጥለው በወጣቶች ዘንድ ተጽዕኖ ፈጥረው አዲስ ለውጥ እንዲመጣ ካደረጉ ትውልድ ኢትዮጵያውያን መካከል አንዱና ግንባር ቀደም ናቸው። አቶ ጀዋር በተለያየ ጊዜ ሚዲያ ላይ ድፍረት የተሞላቸው ንግግሮች አነጋጋሪ፣ ሸንቋጭ እንዲሁም ልበሙሉነት የተሞላባቸው መሆኑ የሚታወስ ነው። አንድ ሰው ስልጣን ላይ ከተቀመጠ ልጓምና አለንጋ ከሌለበት የራሱን ሰዎች ይዞ አምባገነን ይሆናል ሲሉ ከለውጡ ማግስት ጀምሮ ሲናገሩ የከረሙት አቶ ጀዋር መሐመድ ከመንግስት ጋር ትከሻ የተለካኩ ነው የሚሉ አካላት አቶ ጀዋር የሀገሪቱ ችግር ነው፣ እሱ ቢታሰር የሀገሪቱ ሰላም ይመለሳል የሚሉ ቅስቀሳ መጀመራቸውን ያጤነው መንግስት ከአርቲስት ሃጫሉ ሁንዴሳ ግድያ ተከትሎ የተፈጠረውን ሁከት ተከትሎ ከምድር አሜሪካ ወደ ሀገራቸው ሲገቡ አቅፎና ደግፎ የተቀበላቸው መንግስት የዘረጋውን እጅ በማጠፍ አቶ ጀዋር የቃሊቲን እስር ቤት ጽዋ እንዲጎነጩ አድርጓቸዋል። አቶ ጀዋር እና የእስር ቤት አጋሮቻቸው በእስር ላይ ያሉ መንግስት ያላቸው ግንኙነት ለማቋረጥ የስልክና የኢንተርኔት ጃም ማድረጊያ ፖሊ በማረሚያ ቤቱ አናት ላይ ቢተክልም ሰውየው ግን በዛች ጠባብ ቤት ተቀምጠውም በወዳጆቻቸው ብቻ ሳይሆን በጠላቶቹም ዘንድ መነጋገሪያ ሳይሆን ውለው አድረው አያውቁም። በአድናቂዎቻቸውም ቡሎ የሚል ስሜት ቀስቃሽ ሙዚቃ ተሰርቶላቸው ይበልጥ እንዲታወሱም ተደርጓል። የጀዋር አዲሱ መንገድ የተጀመረው ከ18 ወራት እስር በኋላ የቃሊቲን በር ወደ ኋላ ትተው ከወጡበት ቅጽበት ጀምሮ ነው። አቶ ጀዋር ከአፋቸው ቃል ሳይወጣ የከረዩ አባገዳዎችን ሞት ለመቃወም አለባበሳቸውን በመልበስና የፀጉር አበጣጠራቸውን የነሱን ስታይል በመከተል በፎቶ በመገለጥ አንዳንዴ መጋጣሚ የሚመስሉ ፎቶዎችን በማጋራት ደህንነታቸውን እያሳዩ ቆይተዋል። ከ5 ወራት የጽሞናና ዝምታ ጊዜ በኋላ ወደ ፖለቲካው ዳግም መመለሳቸውን ከኡቡንቱ ሚዲያ ጋር ቃለ ምልልስ በማድረግ ምን እያሰቡ ነው ለሚሉት በሙሉ በይፋ ተገልጠዋል። በቃለ ምልልሱ ውስጥ ማለትም በኡቡንቱ ቃለ ምልልስ ውስጥ በርካታ ወቅታዊና አንገብጋቢ ሀገራችን ጉዳዮች የዳሰሰ ውይይት ቢያደርጉም ከሁሉም በላይ ጎልቶ የታየው ጀዋር ከዚህ በፊት የሚታወቅበት የንግግርና የፖለቲካ አካሄድ ስልት ቀይረው በአዲስ መንገድ በአዲስ የፖለቲካ አካሄድ ለወደፊት የጀዋር መንገድ ተብሎ ሊጠራ የሚችል ስልት ይዘው ብቅ ማለታቸው ነው። አቶ ጀዋር ከወራት በፊት ለምስጋና ፕሮግራም ወይንም የገለቶማ ቱር ወደ አውሮፓ ከዚያም ወደ አሜሪካና ካናዳ ተጉዘው ተከታታይ የውይይት መድረኮችን ከደጋፊዎቻቸውና ከኦሮሞ ዲያስፖራ ማህበረሰብ ጋር አድርገዋል።
የአቶ ጀዋር ንግግሮች ማጠንጠኛ ጀስት ፒስ ወይንም ፍትሃዊ ሰላም የሚል ቢሆንም በፊት ሲናገሩ ብቻ የሚቀበሏቸው አሁን በየመድረኩ እየመጎታቸው ይገኛል። ይሄም ማለት ከኦሮሞ ፖለቲከኞች ጎራ አቶ ጀዋር ገለቶማ ቱር በመጀመሪያ መድረክ የመክፈቻ ንግግራቸው ፍትሃዊ ሰላም አሁን እንደ ሀገር ከገባንበት ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስ የምንወጣበት ተመራጭ መንገድ ነው ሲል ሐሳባቸውን ባልተለመደ መልኩ አቀርበዋል። ከገባንበት ሀገራዊ ቅርቃር ወይም ኳግማየር የምንወጣውም ችግሮችን በተናጠል በቅንጭብጫቢና በእንቁልጽል ጊዜያዊ መፍትሄ ሳይሆን ጥልቅና ሁሉን አቀፍ አካሄድ ይሄም ማለት ኮምፕሬሄንሲቭ ፍሬምወርክ ኤንድ ፒስ ሮድ ማፕ መሆን እንዳለበትም በጽኑ አሳስበዋል። የአቶ ጀዋር የፖለቲካ ሐሳብና መርህ ወይም ፖለቲካል ፊሎሶፊ ኤንድ ፕሪንሲፕል የቀየረ የመሰላቸው በርካታ ሰዎች ቢኖሩም አቶ ጀዋር የስልትና ያቀራረብ እንጂ በፊት ከሚያምኑበት እና ከሚያካሂዱት ፖለቲካ አንዲትም ዝንፍ ውልፍ አለማለታቸውን ከንግግራቸው መረዳት ይቻላል። namni baay'een jijjiiramtanii anaanfaan jijjiirameen anjaan jijjiirameetiin jira waggaa lamaan dabre kan wanni jijjiiramin maaltu jira beekaa kayyattu haala kanatti nu wajjin barate sheeytaanumeen nu eeganamni siyaasaa qofaami wanni biyya san deemaa jiru ammatti biyya san sheeytaana hama seenee deemu jira wallatti ajjeechaa san karaawwate loltuu miti beekaa loltuu aaree deemu miti aartiist ከሚያምኑበት እና ከሚያካሂዱት ፖለቲካ አንዲትም ዝንፍ ውልፍ አለማለታቸውን ከንግግራቸው መረዳት ይቻላል። ኦቦ ጀዋር ገለቶማ ቱር በሚል በአውሮፓ በአሜሪካና በካናዳ ባደረጓቸው ህዝባዊ የውይይት መድረኮች ላይ ያነሷቸውን መሰረታዊ ሐሳቦች 10 ነጥቦች የያዘ ምጥን ዘገባ ለእናንተ ማቅረብና የአቶ ጀዋር የመረጡት የፖለቲካ መንገዳቸው በቀላሉ እንድትረዱ በማሰብም ነው። በዚሁም መሰረት የመጀመሪያው ፍትሃዊ ሰላም ወይም ጀስት ፒስ የሚለው ይሆናል። 1 ፍትሃዊ ሰላም ወይም ጀስት ፒስ በጽንሰ ሐሳብ ደረጃ ሰላምና ፍትህ የማይለያዩ አንዱን ጥሎ ሌላውን አንጠልጥሎ አካሄድ ዘላቂ እንዳልሆነና እንደማይቻል በጉዳዩ ላይ የበረታ ልምድ ያላቸው ይገልጻሉ። በርካታ ምሁራንም ተመራምረውበታል። በሌላ አነጋገር ፍትሃዊ ሰላም ሲባል በሂደትና በውጤት ደረጃ ፍትህ የሰፈነበት የሰላም ማዕቀፍ ማለት ነው። ዘላቂ ሰላም ያለ ፍትህ አይኖርም። ሁሉን አቀፍ ፍትህ ደግሞ ያለ ሰላም አየር መስፈን አይቻለውም። በመሆኑም ፍትሃዊ ሰላም ማለት የግጭት መነሻ የሆኑ መዋቅራዊ መንስኤዎቹ የሚቀረፉበት በግጭት ውስጥ የተሳተፉ ወገኖች በተለይም በሰሜኑ ሀገራችን ክፍል ያለው ጦርነት ማለት ነው ወገኖች እውቅና የሚሰጣጡበትና አብረው ለመኖር ፍላጎት ያላቸው መሆኑን ፍትህ ለማረጋገጥ የግድ ሰጥቶ መቀበል ኮምፕሮማይዝ ኤንድ አኮሞዴቲቭ አፕሮች እንደሚያስፈልግ የሀገሪቱ ከለውጡ መምጣት ዋዜማ ጀምሮ ሲቀነቀን የነበረው ከደምስሰውና ከግፋ በለው ፖለቲካ አክሳሪ መንገድ ይልቅ ዘላቂና ሁሉን አቀፍ ሰላም ለማረጋገጥ ሁለንተናዊ አካሄድ ወይም ሆሊስቲክ ቪው እንደሚያስፈልግ አመላክተዋል። አሁን ባለው የሀገራችን ወቅታዊ ሁኔታ አገር ሊያድን የሚችለውና ዘላቂ መፍትሄ የሚሆነው ከጦረኝነት ወጥቶ ማለትም ካልቸር ኦፍ ሚሊታሪዝም ወደ ድርድርና ሁሉን አቀፍ ብሔራዊ ምክክርና ድርድር መግባት እንደሚያስፈልግ ይሄም ማለት ግጭቶችን በተናጠል ከመፍታትና ለጊዜ መግዣነት ከመጠቀም ይልቅ በመላው ኢትዮጵያ ውስጥ የሚነሱትን ቅሬታዎች ወይንም የኦሮሞ ነፃነት ሰራዊትንም ጨምሮ አግባብ ባለው መልኩ ሳይውል ሳያድር ጊዜ ሳይሰጠው መፈታት እንዳለበት በተገኙባቸው መድረኮች ሁሉ አሳስበዋል። የመጀመሪያው ይሄ ነው ፍትሃዊ ሰላም የሚል። ሁለተኛው ዛሬ በዚህ ክፍል የሚቀርበው የተጠለፈው የለውጥ መንገድ የሚል ነው። ሁለተኛ የተጠለፈው የለውጥ መንገድ ብዙ ዋጋ ተከፍሎበት ከህዋት መራሹ ኢህአዴግ ጉሮሮ ተፈልቅቆ የወጣው የለውጥ መንገድ ባልተጠበቀ ሁኔታ ሀዲዱን ስቶ ለሀገሪቱ የመፈራረስ አደጋ ለቀጠናውም ስጋት እየሆነ ይገኛል። የተጠለፈው የለውጥ ጉዞ ተሳታፊዎች መካከል ካነሷቸው ጥያቄዎች በብዙ ጥረትና ልፋት እንዲሁም ውድ የሆነው የሰው ህይወት ተገብሮበት በተለይ የኦሮሞ ወጣቶች ቄሮና ቀሬ ማለት ነው የመጣውን ለውጡን ማን ጠለፈው? የነጀዋር ቡድንስ ድርሻ እዚህ ውስጥ ምንድነው? አሁንስ እያቀነቀኑት ያለው
አገሪቱን የማትረፍ አጀንዳ ጊዜው አረፈደበትም ወይ እና የመሳሰሉ ጥያቄዎች በየመድረኩ ተነስተዋል። አቶ ጀዋርም የተነሱበትን ዓላማ ጠንቅቀው በመረዳታቸው ቅድመ ዝግጅት በማድረጋቸው አክብረው ለተገኙ ታዳሚዎቻቸው በቂ ማብራሪያ ሰጥተዋል። በኢትዮጵያ የቅርብ ጊዜ የፖለቲካ ታሪክና ባህል ውስጥ የህዝብ ትግል በጮሌዎች ይሰመርበት፣ በጮሌዎች በተደጋጋሚ ተጠልፏል የሚሉት አቶ ጀዋር ይህም በ1967 ዓ.ም በ1983 ዓ.ም እና የ2010 ዓ.ም ለውጦች መጠለፋቸውን አሳስበዋል። ለዚህም በቂ ማብራሪያ ሰጥተዋል። የ2010 ለውጥ ሲጠነሰስ መንግስት ሙሉ ለሙሉ መገርሰስ አደጋ ስላለው እንዲሁም የሽግግር መንግስት የሚሸከም ምቹ ፖለቲካዊ ሁኔታ ስላልነበር ጥልቅ ማሻሻያ ወይም ዲፕ ሪፎርም ማድረግ የተሻለ ይሆናል በሚል እምነት ካልኩሌትድ ሪስክ እንደወሰዱ አስረድተዋል። ይህንንም ሐሳባቸውንም ዲፌንድ አድርገዋል። መደመር ከመጀመሩ በፊት መደመሩ እንዲጀመር ካልኩሌተሩን ሰርተው ለለውጡ አመራር ያቀበልናቸው እኛንን ማለታቸው ያለ ምክንያት የተናገሩት እንዳልሆነም እዚህ ጋር መገንዘብ ያስፈልጋል። አቶ ጀዋር ካልኩሌተሩን የሰራነው እኛንን ብለው ጠንሳሽና የለውጥ አጋፋሪ መሆናቸውን ቢገልጹም የተሰጠውን አደራ በልቶ ለውጡን ያከሸፈው ጠቅላይ ሚኒስትር ዶክተር አብይ የሚመራው የብልጽግና መንግስት እንደሆነ ደጋግመው ገልጸዋል። ቄሮ የተሰጠውን ተልዕኮ ከበቂ በላይ ተወጥቷል በማለትም ሞግተዋል። ችግሩ ያለው አቶ ጀዋር ሲናገሩ በልሂቃኑ በኩል ነው። አንድ ስርዓት ሲዳከም የአመራር ክፍተት ወይንም ገቨርነንስ እና ሊደርሺፕ ጋፕ ይፈጠራል። ይሄንን መገንዘብ አለብን ብለዋል። የፖለቲካ አልጋ በተፈጥሮዋ ጾሟን ማደር አትችልም በማለትም ተናግረዋል። አንድ ስርዓት ሲዳከም የአመራር ክፍተት እንደመኖሩ መጠን ችግሩ የተፈጠረው ጠንካራ አደረጃጀትና ለውጡን የሚሸከም አመራር በቦታው ያለመኖሩ ነው። ለውጡ እንዲከሽፍ ካደረጉት ነገሮች መካከል በብልጽግናና ህወሓት መካከል የነበረው የፖለቲካ ልዩነት በአግባቡ ያለመያዙ ከዘላቂ የፖለቲካ መፍትሄ ይልቅ ለጊዜያዊ ፍላጎት ቅድሚያ መስጠት ወይም ሾርት ተርሚዝም፣ የሽግግር ጊዜ ፍትህ ፍኖተ ካርታ ትራንዚሽናል ጀስቲስ ሮድማፕ በአግባቡ ያለመተግበሩ፣ የፖለቲካ ምህዳር ቶሎ መልሶ መጥበቡ፣ ለለውጥ ከፍተኛ ዋጋ የከፈሉ ሰዎች መገፋታቸው፣ ለምሳሌ ኦቦ ለማ ቄሮንም ጨምሮ ጠንካራ ተቋማት ስላልተገነቡና የመሳሰሉት መሆናቸውን በዝርዝር በየመድረኩ አቅርበዋል። ከውጤት አንጻር ሲታይ የተዳከመና የማይናበብ መንግስት ወይም ቢሮክራቲክ ስትራክቸር አገርን ከፍተኛ ዋጋ ያስከፈለ፣ የኦሮሞ ልጆች በኦሮምኛ ተናጋሪ መንግስት በየዕለቱ እየታደኑ በእስር ቤት እንዲታጎሩ መደረጉ የለውጡ ተስፋ እንዲሟሽሽ በደንብ እንድንረዳ አድርጎናል ሲሉም ኦቦ ጀዋር አሳስበዋል። ከቄሮ ትግል ጋር ተያይዞም ካሁን በኋላ በዲያስፖራ የሚመራ ወጣቶች አላስፈላጊ ዋጋ የሚከፍሉበት ፖለቲካ እንዳበቃ እደግመዋለሁ። ካሁን በኋላ በዲያስፖራ የሚመራ ወጣቶች አላስፈላጊ ዋጋ የሚከፍሉበት ይሄም ማለት ቄሮና ቀሬም ማለት ነው ፖለቲካ እንዳበቃ ለዲያስፖራ ማህበረሰብ በማስረዳት የሚደረጉ ትግል በአገር ቤት ብቻ ሊሆን እንደሚገባ አበክረው ተናግረዋል። ነገር ግን የዲያስፖራ ሚና በተለየ መልኩ እንደሚታይ ክፍል 9 ላይ ይመለከታል። እሱን እንመለስበታለን። በመጨረሻም አቶ ጀዋር ይሄንን ቢሉም ለ18 ወራት በቃሊቲ ግዞት ያስቀመጣቸው መንግስት ያመጣውን ለውጥ መካድ የለብንም በማለት በተደጋጋሚ ተናግረዋል። ሲናገሩም ሁላችንም መካድ የሌለብን ነገር አለ፣ እሱም ለውጥ ነበር። ከለውጡ በኋላ ያተረፍነውና ያጣነውን እንገምግም እንጂ እንዲሁ በደፈናው ምንም ለውጥ የለም ብሎ መናገሩ ትክክል አይደለም በማለት አገሪቷ ጨለማ ውስጥ ብቻ እንደሆነች አድርጎ ማስተጋባት ትክክልና ተገቢም አይደለም ብለዋል።